አሰላሙ አለይኩም ወራህመቱላሂ ወበረካቱ የተከበራችሁና የተወደዳችሁ ደጋግ ወንድሞቼ ዛሬ እንግዲህ በስልጤ ዞን ምስራቅ ስልጤ ወረዳ ሰሜን ጎቶ ቀበሌ ይገኛለውና እኚህ የምትመለከቷቸው ቤተሰቦች ምናልባትም አንድ አባት አንድ እናት እንዲሁም ደግሞ በቤቱ ላይ 7 ልጆች ቢኖርም በሁላቸውም በሚባል ልክ ያምሮ እክል ሁላቸውም አለባቸውና እንግዲህ እናትም በዛው ልክ ናትና እንደምትመለከቱት ነውና ዛሬ እንግዲህ በአካባቢው ጓደኞቼ አማካይነት በደረሰኝ መረጃ ባንድ እህቴ ደግሞ ወይንም ደግሞ በእህቶቼ ባገኘው ድጋፍ 50 ኪሎ የበቆላና የስንዴ ዱቄት ማዘር ያው 50 ኪሎ የበቆላና የስንዴ ዱቄት 2 ኪሎ ቡና ሩዝ ያው 5 ኪሎ ጨው 2 ኪሎ ስኳር 2 ኪሎ 5 ደግሞ የሚታጠብበት ልብስ የሚታጠብበት ሳሙና ሌላ ደግሞ ሽሮ 2 ኪሎ በርበሬ 1 ኪሎ ያው ምስር 1 ኪሎ ለዚህ ሁሉ ደግሞ ማጣፈጫ 3 ሊትር ዘይት ይዤ መጥቻለሁና እንግዲህ እናታችን ዱዓ ታደርግልናለች ማለት ነው። ሁላችሁም በያላችሁበት ሆናችሁ ለምታደርጉልን ኸይር ስራ አላህ በኸይር ጀዛው ይክፈላችሁ እላለሁ። አልሐምዱሊላህ ሰላቱ ሰላም አለይኩም አላህ የባሙክ አላህ ያሽንኩ አሚን። ታሳማ ሚያቲልፋን አላህ ያሽንኩ አሚን። ላቱ ቤጃንግዝ አላህ ያሺ አሚን። ኢንሚን ጋኔ ደቼ ተሰማ አላህ ይሪ አሚን። የገግመክ መገን አሚን። አቱም ጋኔ ለይባሙን ያዘንኩም ኮን ጎሽታ ይዘንንኩ አሚን። አውጄም በዱንያ አብሽረ በለም አሚን። ጌሰም ባኬር አብሽረ በለም አሚን ያ ረቢ አሚን ያ አላህ አሚን አላሁ እና ማገዝም መደገፍም የምትፈልጉ እንግዲህ እናታችን ያሉበት ሁኔታ ትንሽ ከበድ ይላልና እንዳልናችሁ መገኛችሁ ስልጤ ዞን ምስራቅ ስልጤ ወረዳ ሰሜን ጎቶ ቀበሌ ነውና እንግዲህ ከነበሩባት 7 ልጆች አሁን ያሉት እንግዲህ 4ቱ ናቸው እንደምትመለከቱት ሌሎቹ ደግሞ ያው አቅም በአቅም ማነስ የተነሳ ለቤተሰባቸው ወይንም ደግሞ ለቅርብ ዘመድ አሳልፌ ሰጥቻለሁ ብላለችና እናትየዋ እና እናንተም ደግሞ ነገም ከነገዳ ሁሉ ጊዜም መደገፍና ማገዝ ከፈለጋችሁ አሊያም በባዮ ላይ ባለው ስልክ መደወል ትችላላችሁ። ካልሆነም ደግሞ ቦታው ድረስ መጣችሁ ማየትም ትችላላችሁ እንላለን። እህቶቼ ወንድሞቼ የቅርብ ወዳጆቼ ይህንን ድጋፍ ያደረጋችሁልኝ በሙሉ አላህ ባወጣችሁት ኸይር ጀዛችሁን ይክፈላችሁ። እንግዲህ የሚያስፈልጋቸው ከምግብ ባለፈ አልባሳትና የተለያዩ ቁሳቁሶች ያስፈልጓቸዋልና እናንተም ደግሞ ይህንን የምትመለከቱ ወንድም እህቶቼ የቻላችሁትን ድጋፍ እንድታደርጉልኝ በድጋሚ ባላህ ስም እጠይቃችኋለሁ ማለት ነው። አኩ በከተማ ሴስትን እታይ ትሎጭ ደው ባቼው ነው ዘው ትሎጭን አኩ ጎሽታ ያሸኛ በከተማ ሴስትን ቀል በቆሎ ለተኝ ባሊን መክባዛ ከምክናት መጣትኛት ብሎጭ ለጠፋት ብሻት ባሉኝ ጣፋት ብሹ ጠፋት በየሚ ቢሳና ጎሽታ እዘዘይ ወይ አልহামዱሊላህ ይበል ጎሽቲ ይሄ ምን ላው ግዘን ለዝገዳን አልহামዱሊላህ ለበላይ ባውን እንደገና አድግስ ተለንዝ አላህ ትያንሽ አሰቦ ተለንዝ ጋሬኔ ኖዜው ባቼውኒ ሰብተይ ረክበኝ ተሸሚው ባቼውኒ ጋሬኔ ቀውመጣ በቃ ሰብቻው በሄሚ ቢሳን አላህ ዋበኝሳ የነም ተንሳኝ እለት ባሉኝ አኩ ለብሰንም ገሬኑም ሳንድሮን አልহামዱሊላህ ለብሶነሚ ግዜ ለብሶነሚ ገሬኑ ማንድሮ ይን ባነሚ እንግዲህ ምን ላይ ነው ባፈርመይኑ አድም ግዜ አልহামዱሊላህ ወልታ ያንዚነ ማይገጨ ወልታ ልታንዚም ታቀሉ ታንድረ ወጣም ሊያመጭንጋ አልহামዱሊላህ ያቂም ማነሶና ወልዲ ተገገ ቢጄራ ነይ ባውን እነ ወልድቻቸው እናይነሽማ